what type of tissue make up tendon and ligament የትኛው ቲሹ ነው ቴንደን ኤንድ ሊጋመንት የሚሰራልን ይላል እንግዲህ ዴንስ ሬጉላር ኮኔክቲቭ ቲሹ ነው ኤ ላይ ማለት ነው እሺ ካልተነበበ ላምበው ቢ ላይ ደግሞ ኤላስቲክ ኮኔክቲቭ ቲሹስ ሲ ላይ ዴንስ ሬጉላር ኮኔክቲቭ ቲሹ ሬጉላር ሳይሆን ሬጉላር ነው ብለናል ኤ ላይ ዲ ላይ ካርቲሌጅ ነው እሺ 26ኛው which series membrane cover abdominal cavity ፔሪቶኒየም ነው እንግዲህ ሶስት አሉ ፔሪቶኒየም ፔሪካርዲያ እንደ ፔሪቶኒየም ነው ምናምን እንግዲህ የምትሉት እናንተ አንብቡት እሺ ቢ ነው የሚሆነው ማለት ነው ፔሪቶኒየም abdominal cavity ይሄ ሲ ላይ ያለው ፔሪካርዲያም ሄርትን ነው ከቨር የሚያደርገው abdominal cavity ነው እሺ ፔሎራ ደግሞ የሲንግል ነው እሺ 27ኛ which anatomical plane divides the body into right and left half ይላል እንግዲህ ይሄ ወደ ቀኝና ወደ ግራ የሚከፍልልን ማለት ነው እንግዲህ ልክ ያው በሁለቱ አይኖቻችን ማከል አድርግቶ ወደ ታይ በደረቶቻችን ማከል አድርግቶ የሚከፍልልን ማለት ነው ሳጂታል ነው which type of body cell consider bone forming cell የምትባለው ኦስቲዮሳይት ሲ ላይ ማለት ነው በጣም ይቅርታ ሲ ላይ ኦስቲዮብላስት ማለት ዲ ላይ ኦስቲዮብላስት ላይ እሺ አሁን ደግሞ ይሄኛው based on question 29 and up to 31 answer based on the below picture እሺ ይሄ በጣም አናቶሚ ላይ ያስፈልጋል ስለሆነ ይሄን በጣም አብራራዋለሁ እሺ 29ኛ እሺ መጀመሪያ ልንገራችሁ ያው እንትን ማለት ሱፔሪየር ማለት ወደ ላይ ነው ኢንፌሪየር ማለት ደግሞ ወደ ታች ነው ይሄ ራሳችን ነው ሱፔሪየር የሚባለው ከዛ ወደ እምብርታችን አካባቢ ደግሞ ኢንፌሪየር ይባላል ማለት ነው እሺ እዚህ ጋር ደግሞ ፕሮክሲማል ኤንድ ዲስታል የሚባል አለ ፕሮክሲማል ወደ ላይ ሲሆን ነው ወይ ፕሮክሲማል እና ዲስታል ደግሞ የሚሰራው እጅ ላይና እግር ላይ ማለት ነው ይሄ ሊምብ ላይ ያኛው ደግሞ ሱፔሪየር ኤንድ ኢንፌሪየር ከላይ ራስና ይሄ የማከሉ ፓርት ማለት ነው እጅና እግርን ተተናው ሊምቢክ የሆነው ሊምቢክ ፕሮክሲማል እና ዲስታል እጅ ላይ ማለት ነው ለምሳሌ አሁን እዚህ ጋር ያሳያል ራዲየስ አልና ምናምን ለምሳሌ ያረገ ያሳያል ነው ሜታ ካርፓል ምናምን ለነሱ ተጠቀማለን ከዛ ደግሞ በተረፈ ላተራል እና ሚዲያል ያው ላተራል በዳር ማለት ለስኪን ነው በብዛት የምንጠቀመው እሺ ሌላ ደግሞ አንቴሪየር እና ፖስቴሪየር አለ አንቴሪየር ከፊት ሲሆን እሺ አንቴሪየር ከፊት ሲሆን ፖስቴሪየር ደግሞ ከኋላ ይሆናል ማለት ነው እሺ እነዚህ ላይ ተመልክተን እነዚህን ጥያቄዎች እንስራ 29ኛ ላንጊስ ዳሽ ቱ ስተርነም ይላል እሺ ስተርነም ማለት እንግዲህ ይሄኛው ቦን ነው ማለት ነው ይሄኛው እነዚህን የሚይዝልን ማለት ነው ይሄ ማከሉ ስተርነም ይባላል ስተርነም እንግዲህ ላንግ እንግዲህ ከስተርነም በኋላ ነው የምትገኘው ማለት ነው እሺ አሁን እንግዲህ ላንግ ኢዝ አንቴሪየር ለምን ስተርነም ከላንግ በፊት ነው የሚገኘው ማለት ነው በኋላ ቢገኝ ምን እንለዋለን ፖስቴሪየር እንለው ነበር እንትን አንቴሪየር እንለው ነበር በጣም ይርታ ላንግ ከኋላ ስለሚገኝ ፖስቴሪየር ነው ስተርነም ከፊት ስለሚገኝ ለላንግ አንቴሪየር ነው ማለት ነው ስለዚህ ላንግ ለስተርነም ፖስቴሪየር ነው ስተርነም ለላንግ ደግሞ አንቴሪየር ነው ማለት ነው በጣም ይቅርታ እሺ 30ኛ ስቶማችስ ቱ ዩሪነሪ ብላደር ስቶማች ከላይ ነው የሚገኘው ዩሪነሪ ብላደር ደግሞ የዚህ አካባቢ ነው የሚገኘው ስለዚህ ዩሪነሪ ብላደር ከታች ነው የሚገኘው ማለት ነው ከስቶማች በታች እሺ ስለዚህ ስቶማች ከላይ ስለሚገኝ ዩሪነሪ ብላደር ደግሞ ከስቶማች በታች ስለሚገኝ ስቶማች ለዩሪነሪ ብላደር ሱፔሪየር ነው ዩሪነሪ ብላደር ደግሞ ለስቶማች ኢንፌሪየር ነው ማለት ነው ስለዚህ ኢ ሱፔሪየር ነው ስቶማች ለዩሪነሪ ብላደር ሱፔሪየር ነው ዩሪነሪ ብላደር ደግሞ ለስቶማች ከሆነ ኢንፌሪየር ነው ማለት ነው ስለዚህ መልሳችን እኛ የስቶማችን ስለተጠየቀ ሱፔሪየር ነው ከላይ ነው የሚገኘው ማለት ነው ዩሪነሪ ብላደር ደግሞ ከታች ነው የሚገኘው እሺ 31ኛ ራዲየስ ኢዝ ቱ ሁመረስ እንግዲህ ራዲየስ እና ሁመረስ እጃችን ላይ የሚገኙት አሁን ለሊምብ ሲሆን ዲስታል እና ፕሮክሲማል ነው የምንጠቀመው ብለናል ራዲየስ ለሁመረስ ዲስታል ነው ማለት ነው ከታች ነው የሚገኘው ራዲየስ ከታች ነው የሚገኘው ማለት ነው ሁመረስ ከላይ ነው ግን ሁመረስ ለራዲየስ ካልን ደግሞ ፕሮክሲማል ይሆናል ግን አሁን ራዲየስ ስለተጠየቀ ራዲየስ ለሁመረስ ዲስታል ነው ማለት ነው ቢ ነው እሺ 32ኛ which cavity would include heart የትኛው ካቪቲ ውስጥ ነው የምትገኘው ነው የሚለው እንግዲህ
ፔሪካርዲያል ካቪቲ ውስጥ ነው የምትገኘው። ይሄ የታወቀ ነው። አብዶሚናል ካቪቲ ውስጥ አትገኝም። ክራኒያል ካቪቲ የትገኘው ዲ ላይ ፕሌራል ካቪቲ ይቅርታ፣ ፕሌራል ካቪቲ። እሺ ስለዚህ ሲ ነው ማለት ነው መሳጅ 33ኛ ዊች ታይፕ ኦፍ አንጉላር ሙቭመንት ሙቭ ቱዋርድ ሚዲያል ፕሌን ይላል። 33ኛ 33ኛ ቢ ነው ማለት ነው። ቱዋርድ ሚዲያል ፕሌን አዳክሽን እና አብዳክሽን ይባላል። አዳክሽን እጃችንን ወደኛ ስናስጠጋው፣ አብዳክሽን ደግሞ እጃችንን ከኛ ስናረጋው ወደ ላይ ስንዘረጋው ማለት ነው። ስለዚህ አዳክሽን ይሆናል ሚዲያል ፕሌን ሙቭ። ቱዋርድ ስላለ ነው። ቱዋርድ ስላለ አብዳክሽን ነው። አጌንስት ካለ ግን አብዳክሽን ነው። አሁን አዳክሽን ነው ማለት ነው። ቢ ቱዋርድ ስላለ ነው። እሺ 34ኛ which type of movement where there is increase in angle between articulate bone አንግል እንግዲህ ኢንክሪዝ የሚሆነው 34ኛ ላይ ነው። ኤክስቴንሽን ነው ማለት ነው። ቢ ላይ ፍሌክሽን ቢሆን ዲክሪዝ ኢን አንግል ቢትዊን አርቲኩሌት ቦን ነው። ፍሌክሽን ቢሆን ኤክስቴንሽን ሲሆን ኢንክሪዝ ይሆናል። እሺ ቪዲዮም እንዳይረዝምባችሁ እያልኩ ነው ቶሎ መስራው። እሺ ቶሎ መስራት ልቀጥል፣ ዘገየው መሰለኝ። እሺ 35ኛ which field of anatomy study about development change that occur before birth እንግዲህ ነው። እሺ ሲስተሚክ አናቶሚ ያው ሲስተሚክ አናቶሚ ስለ ሲስተም ለምሳሌ ኦርጋን ሲስተም የተለያየ ሲስተሞች አሉ አይደል? ነርቭ ሲስተም ስለነዛ ነው የሚያጠናው። ቢ ላይ ሪጂናል አናቶሚ እንግዲህ ከሲስተሚክ ሰፋ ባለው መልኩ በዲፕሊ ነው የሚያጠናው። ያው ኤምብሪዮሎጂ ነው እንግዲህ ያው ስለ ቼንጅ ኦከር ቢፎር ዘ በርዝ እንዳውም አፍተር ዘ በርዝም ያጠናል። ኤምብሪዮሎጂ ነው። ዲ ላይ ሂስቶሎጂ ስለ ቲሹ ነው። እሺ 36ኛ which epithelial cell adapt for absorption usually found in apical surface of epithelial apical ሰርፌስ ላይ የሚገኘው እንግዲህ ቢ ነው። ማይክሮቪሊ አፒካል ሰርፌስ ላይ የሚገኘው ኤፒቴሊያል ሴል ማለት ነው። ይሄ አሁን ሂስቶሎጂ ፓርት ነው። እሺ 37ኛ what is the main function of secretion of serous membrane ይላል። እሺ በጣም ድምጽ የሚረብሽ አለ እኔ ጋር ብቻ ያው ድምጽ ይሰማችኋል ብዬ ተስፋ አደርጋለሁ። ያው እናንተ ነው ለማገዝ ብዬ ነው እንጂ እናንተ ራሱ ጥያቄ ነው ራሱ ካያችሁ ትሰሩታላችሁ። ያው እሺ 37ኛ reduce friction between organ ነው ማለት ነው። ሲ ላይ function of serous membrane ይሄ ኦርጋኑና ኦርጋኑ አጥንታችን ለአጥንት ካርቲሌጅ እንዳልነው ይሄ ለኦርጋን ከሆነ ደግሞ ሜምብሬን አለ። እያንዳንዱ ኦርጋን ሜምብሬን አለው። ሜምብሬን ባይኖረው ደግሞ ኖሮ ስንሄድ ስንንቀሳቀስ እየተሻሻ ይደማ ነበር ማለት ነው። ሁሉም የራሱ ኦርጋን እንዳለ ሜምብሬን አለው የራሱ ማለት ነው። እሺ 38ኛ muscle responsible for movement of food in stomach ያው እንግዲህ muscle responsible for movement of food in stomach 38ኛ ማለት ነው። ስሙዝ መስል ነው። ስኬሌታል መስል ያው ለሙቭመንት ነው እኛ ለመንቀሳቀስ አሁን እግራችን ምናምን ለመንቀሳቀስ እግራችን ይሄ ለአጥንት ምናምን አለ አይደል? ካርዲያክ መስል ደግሞ እንትናችን ምናምን ሄርታችን ምናምን ከበር የሚያደርገው ማለት ነው። 39ኛ which type of cell junction present in electrical exhibit tissue and primitive nerve or muscle impulse spread rapidly among cell ይላል። 39ኛ ኤ ነው ማለት ነው። ጋፕ ጀንክሽን ነው። በሁለት ጀንክሽን መካከል የሚገኘው ጋፕ ጀንክሽን ነው። ኤግዚቢት ቲሹ እንደ ፐርሚት ታይት ጀንክሽን ከጋፕ ጀንክሽን ላይ። እሺ 40ኛ what type of cartilage found in external ear ፒና ላይ የሚገኘው ማለት ነው። ኤክስተርናል ear እሱ የትኛው ካርቲሌጅ ነው? ይሄ ሂስቶሎጂ ፓርት ነው። 40ኛ ማለት ነው። እሺ ቢ ላይ ነው ኤላስቲክ ካርቲሌጅ ነው ማለት ነው። ይሄም ሂስቶሎጂ ፓርት ነው። እንግዲህ በብዛት እንዴት እንደሚጠይቅ ታውቃላችሁ? የአናቶሚ ስለ ስትራክቸር ኦፍ ቦዲ የሰው ልጅ ስንት አጥንት አለው እንትን የኛው ቲሹ እንትን ላይ ሄርት ላይ የሚገኘው ቲሹ ምንድነው? የቱ ጋር ነው የሚገኘው? ሱፔሪየር ነው ኢንፌሪየር ነው የሚገኘው? አንዱ አካል ከሌላው አካል እያለ ያወዳደረ ሲያይ ከዛን ፊዚዮሎጂ ደግሞ መጥቶ ስለ ፈንክሽኑ ያንን አናቶሚ ላይ ያየነው ፈንክሽን ማለት ነው። ሁልጊዜ የሆነ ነገር የሆነ ሲስተም አለ። ለምሳሌ በአናቶሚ ነርቭ ሲስተም አናቶሚ ስትማሩ ግዴታ አይለያዩም ፊዚዮሎጂ እና አናቶሚ። ፊዚዮሎጂ ላይ ደግሞ ፈንክሽን ኦፍ ነርቭ ሲስተም ትማራላችሁ ማለት ነው። ስለዚህ ይሄ አሁን አናቶሚ ቢሆንም አንዳንድ ስለ ፈንክሽን ይመጣሉ ጥያቄ ላይ አናቶሚ ላይ ለምን ፊዚዮሎጂ ላይ ስለተማራችሁ ፊዚዮሎጂ ላይም እንደዛው ስለ ስትራክቸር ትንሽ የተወሰነ ይመጣል ማለት ነው። እሺ ፓርት 2 ራይቲንግ ኩዌሽን ይላል። ኔም ዘ ስትራክቸራል ሌቭል በጣም ይርታ ሌቭል ኦፍ ቦዲ እንደ ዲስክራይብ ኢች ሌቭል ይላል። እሺ እናንተ ይሄን ተሳውታላችሁ ብዬ ለፈው በዛሬ በቃና። እሺ ወይ እኔ ልንገራችሁና እናንተ ደግሞ ዲፕሊ ተሰሩታላችሁ ማለት ነው። እሺ አንደኛ ኬሚካል ሌቭል አለ። ኬሚካል ሌቭል ላይ አቶም ኤንድ ሞለኪውል፣ ከዛ ሴሉላር ሌቭል፣ ቲሹ ሌቭል፣ ኦርጋን ሌቭል፣ ኦርጋን ሲስተም እያለ ኦርጋኒዝም እያለ ይላል።
ብሪፍሊ ዲስክራይብ 3 ታይፕ ኦፍ ማስኩላር ቲሹ ይላል ሁለተኛ ላይ። ስኬሌተል መስል እንግዲህ ስኬሌተል መስል ሶስት አሉ። ስኬሌተል መስል፣ ካርዲያክ መስል፣ ስሙዝ መስል። ስኬሌተል መስል ቮለንተሪ መስል አታችመንት ነው፣ እሱም ሪስፖንሲብል ፎር ሙቭመንት ነው። ካርዲያክ መስል እንግዲህ ካርዲያክ መስል ኢንቮለንተሪ መስል ነው፣ ፋውንድ ኢን ዘ ሄርት ነው፣ ሪስፖንሲብል ፎር ፓምፒንግ ብለድ ማለት ነው። ሄርትን ሸፍኖልን የሚገኝ እና ሄርት ፓምፕ ብለድን ፓምፕ እንድታደርግ ያግዛል። ስሙዝ መስል ደግሞ ያው እሱም ኢንቮለንተሪ ነው። ስኬሌተል ቮለንተሪ ነው። ሌሎቹ ሁለቱ ካርዲያክ እና ስሙዝ ኢንቮለንተሪ ነው። እሺ ስሙዝ መስል ኢንቮለንተሪ መስል ሆኖ ፋውንድ ኢን ዋል ኦፍ ሃሎ ኦርጋን ላይ ማለት ነው። ሪስፖንሲብል ፎር ሙቭመንት ላይክ ዳይጀስሽን ማለት ነው። ይሄ ጋስትሮ ኢንተስታይናል ላይ ምናምን የሚገኘው ስሙዝ መስል ነው ማለት ነው። እሺ ሶስተኛው ዋት ኢዝ ዘ ፈንክሽን ዲፈረንስ ቢትዊን ሲሊያ ኤንድ ፍላጌላ። ሲሊያ እንግዲህ ማለት ያው ሁለቱም ትንሽ ቢመሳሰሉ ሲሊያ ሾርት ነች፣ ሄር ላይክ ስትራክቸር ነው፣ ትንሽ ለሙቭመንት ታገለግላለች። ግን እንደዛ አይደለም። ፍላጌላ ለሌላቸው ትንሽ ትላለች፣ ትንሽ አታችመንት ላይ ምን ትላለች። ግን ፍላጌላ ላርጅ ነው፣ ሎንገር ነው፣ ዊፕ ላይክ ነው፣ ዩዝድ ፎር ሎኮሞሽን ማለት ነው። ሜን ፈንክሽን ኦፍ ፍላጌላ ፎር ሎኮሞሽን። እሺ ቦነስ ይላል አናቶሚካል ፖዚሽን። ይሄን ታውቁታላችሁ። አናቶሚካል ፖዚሽን ማለት ያው አናቶሚካል ፖዚሽን ማለት ስታንዳርድ ፖዚሽን ነው፣ ለቦዲ ሪፈረንስ ፖይንት ላይ የሚያገለግል ማለት ነው አናቶሚ ላይ። ይሄ ፖዚሽን ደግሞ ዘ ቦዲ ስታንዲንግ አፕራይት ፌሲንግ ፎርዋርድ ይሆናል ዊዝ አርም አት ሳይድ ኤንድ ፓልም ፌስ ፎርዋርድ ይሆናል። እሺ ያው እንግዲህ እናንተ ታውቁታላችሁ። ዋይ ስሙዝ ኢንዶፕላዝሚክ ሬቲኩለም ካኖት ፕሮዲዩስ ፕሮቲን። ይሄ ዋናው ምክንያት እንግዲህ የሚታወቅ ነው። ስሙዝ ኢንዶፕላዝሚክ ሬቲኩለም ኖት ፕሮዲዩስ ፕሮቲን ቢኮዝ እንትን የላቸውም፣ ራይቦዞም የላቸውም፣ ላክ ኦፍ ራይቦዞም። ኢንዶፕላዝሚክ ሬቲኩለም ዋናው ፈንክሽኑ ፎር ሊፒድ ሴንቴሲስ እና ዲቶክሲፊኬሽን ፕሮሰስ ነው። እንግዲህ የዛሬው ኬሽን ይሄን ይመስላል። ሌላም ኤግዛሞች ሰራላችኋለሁ እና እናንተ ብቻ ሰብስክራይብ በማድረግ አበረታቱኝ። በጣም ነው የማመሰግነው። ደግሞ ድምፁ በጣም ይረብሻል። ያው እናንተ ዋናው ጥያቄው ማየቱ ነው። ለቀጣይ ደግሞ አስተካክላለሁ ማለት ነው።